ቅንፍ ክፍል 5 አብዱልሐኪም ሰፋ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱቲዩብ ፋሚሊያስ ውድ ሀገሬ ልጆች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትትረፍ ይበል። ቅንፍ በክፍል 5 ዛሬ ተከስቷል። አብረን እንከታተለው እስኪ። የብዙዎችን ሰዎች መነጋገሪያ የነበረው የመኪና አደጋ ከተከሰተ ከሳምንታት በላይ አልፈዋል። ነገር ግን አደጋ አድራሾቹ ከምን ደረሱ የሚለው የብዙሃኑ ጥያቄ እስካሁን መልስ አላገኘም። አደጋው ያደረሰው መኪና ሾፌር ሕይወቱ በማለፉ ጫናው የጀሚል ትከሻ ላይ በርትቷል። ሕክምና እየተደረገለት እያገገመ ቢሆንም ከመዳኑ ጀርባ ትልቅ ፈተና ይጠብቀዋል። ከሱ ጋር ምንም አይነት ግንኙነት ያላቸው ሰዎች እየተለዩ አስፈላጊ ምርመራ እየተደረገባቸው ነው። ጀሚል የተኛበትን የህክምና ክፍል መግባት የሚችሉ ዶክተሮች፣ ነርሶች፣ ወላጅ እናቱ ወይዘሮ ሸምሲያ እና መርማሪ ፖሊሶች ብቻ ናቸው። ያለበትን ክፍል የተለየ ቁጥጥር እንዲደረግበት የደህንነት ካሜራዎች በስውር በመርማሪ ፖሊሶች አማካኝነት ተቀምጧል። ወይዘሮ ሸምሲያ በሐዘን የቆሰለ አንጀታቸውን እያስታመሙ ፈጣሪ የቀረውን ልጃቸውን እንዲያተርፍላቸው በእንባቸው ልመናቸውን ከማድረስ አልቦዘኑ። ጀሚል ከገባበት አጣብቅኝ መውጫ ቀዳዳ ይፈልጋል። ቁስሉ ድኖ ባይሽርም ህመሙን በጥርሱ ነክሶ እልባት ማግኘት ይፈልጋል። ይህም ማድረግ የሚፈልገውና በእናቱ በወይዘሮ ሸምሲያ በኩል ብቻ ነው ማድረግ የሚችለው። የደህንነት ካሜሮቹ ስለመኖራቸው ነርሶች በግርምት ሲያወሩ ፍንጭ ደርሶታል። እሱን ለመጠበቅ የተመደቡ 3 ጠባቂዎች እንዴት ማምለጥ እንደሚችልና እየተዘጋጀለት ያለውን ወጥመድ ሳይጠመድ መሸሻ ይሆነኛል ብሎ ያሰበውን ዘዴ ከተጋደመበት አልጋ ሆኖ ይዘይዳል። ሳሚ እሱ እንዳሰበው ነገሮች ሊሄዱለት አልቻሉም። የመንቃቱ ነገር ከታወቀ ጀምሮ መርማሪዎች እየተደረጉበት ነው። ከሟች ጋር በተያያዘ ዋና ተጠርጣሪ ሆኗል። በግጭታቸው ወቅት የነበሩት 3 ወጣቶች ልካቸውን አጥፍተዋል። ጥፋተኛ እንዳልሆነና ለ3 ሲደበደቡት ራሱን ለመከላከል ያደረገው ነገር እንጂ ማቺን ሆን ብሎ ለመግደል ምንም እንዳላደረገ እና ከሟች ጋር ከዚህ በፊት የተለየ ጸብ የሚሆን ግንኙነት እንደሌላቸው አሳውቋል። ነገር ግን በአቃቢ ሕጉ በኩል በፍርድ ቤት ክስ ተመስርቶበት ጥፋተኛ አይደለሁም ብሎ እየተከራከረ ይገኛል። ነገር ግን ፍርድ ቤቱ የዋስ መብቱን ነፍጎት በማረሚያ ቤት እንዲቆይ ወስኗል። ቢኒያም ከደረሰበት ጉዳት የበለጠ በትንሿ ሰመር ህልፈት ልቦናው ተሰብሯል። አሉኝና ቀሩኝ ብሎ የሚላቸው ሁሉም ጥለውት እየሄዱ ነው። ዘመኑን ሊኖርላት እንደ ንግሥት ሊንከባከባት በስስት አይኑና ሞልቶ የሚመለከታት ሰመር ልጅነቷን ጠግቦ ሳይጨርሰው ቅና እንዳለችው ልታስቀናው እስከ መጨረሻ አሸልባለች። የልብ ቁስል ክፋቱ እያደረ መጠዝጠዙና በትዝታ መጀገኑ ነው። ሕይወት ተስፋ ካጣች ጥፍጥናዋ ይጣፍጥና ተመራለች። የሚኖሩትን ዓላማ ሲጠፉ በተስፋ መቁረጥ ዓለም ራስን ተብትቦ ትላንት የነበረውን ቁስል ዛሬም ነገም ጠባሳው ሕያው ሆኖ ከልብ ያዝጋል። ቢንያምን ሕይወቱን ሁሉ ያመሰቃቀለው አደጋ ያደረሰውን ሰው በየትኛው ሁኔታ ምንም አይነት ዋጋ ከፍሎ የቱንና የእነኛን ምስኪን እናት ሞት መበቀል ይፈልጋል። ጠባሳውን የሚያሽርለት ይህ ብቻ እንደሆነ ውስጡ ይሞግተዋል። ነገር ግን ይህም ሁሉ ነገር ለማድረግ ድፍረቱን የያዘው በሞትና በሕይወት መካከል እየታገሉ ያሉት እናቱ ወይዘሮ ሳሚያ ናቸው። በተስፋ መቁረጥ ውስጥ ሆኖ የወይዘሮ ሰብለ የአደራ ቃል ብልጭ እያለ ሕይወት አልባሱነቱ ላይ ነፍስ ይዘራበታል። ወይዘሮ ሳሚያ ሞት በግድ ሊወስዳቸው የጉልበትን አቅም እያሳያቸው ነው። ከስጋሽ ተላቃቂ ያላት ነፍስ ጣረ ሞት ጠንፍጎ ይዞ እያስጨነቃት ነው። ይቺ ደካማ ነፍስ ለሌላ ነፍስ ህልውና የቆመች ይህቺ ዓለም ተሰናብታ
ከሄደች ብዙ ጥፋቶችን የምታስከትል ነፍስ ነች። ወይዘሮ ሳሚያ እስካሁን ድረስ አልነቁም። የአብራካቸው ክፋዮች በዚህኛውና በሌላኛው ዓለም እየጠበቋቸው ነው። ፈጣሪ የሚሰጣቸውን የጊዜ ቀጠሮ እየጠበቁም ነው። መርማሪ ፖሊሶች ምርመራቸውን አጠናክረው ቀጥለውበታል። የተለያዩ መረጃዎችን ተጠናክሮ ተይዟል። የጀሚልን ስልክ በልዩ ሁኔታ ምርመራ እየተደረገበት ወሳኝ ፍንጭ አግኝተዋል። ለመጨረሻ ጊዜ የተደዋወለባቸውን ቁጥሮች ዋነኛ ተፈላጊዎች ሆነዋል። የቁጥሮቹን ባለቤት ለማወቅ የተደረገው ክትትል ምንም መረጃ ሊሰጥ አልቻለም። የተደወለባቸው ስልኮች ከቴሌኮሙኒኬሽን መስሪያ ቤት የተመዘገቡ ሳይሆኑ በነፃ አከፋፋዮች በኩል የተሸመቱ በመሆናቸው ስለ ባለቤቶቻቸው ምንም ፍንጭ አልተገኘም። የአሽሽ አከፋፋዮች መረጃዎቻቸውን በሙሉ አጥፍተዋል። ይህም ሊሆን የሚችለው በውስጥ ለውስጥ ከነሱ ጋር የሚሰሩ ግብረ ኃይሎች እንደሚገኙ ድምዳሜ ላይ ተደርሷል። ብቸኛው ወደ አሽሽ አከፋፋዮች የሚያደርሳቸው ድልድይ ጀሚል ብቻ ነው። በቀጣይ የተለየ ምርመራ ለማድረግ የጀሚል ቤት እንዲፈተሽ ሰዎች ተመድበው ተልከዋል። ጀሚል በየቀኑ እየተመላለሱ የሚጠይቁት እናቱን ወይዘሮ ሸምሲያን ለጋር አልፎ አልፎ ቃላትን ይለዋወጣል። በተመለከቱት ቁጥር እንባቸው እየቀደማቸው ሳግ ያፍናቸዋል። መርማሪ ፖሊሶች ሁሌም ለወይዘሮ ሸምሲያ አይዞት ማማ፣ ጠንከር በሉ፣ ፈጣሪንም ማማረር ተገቢ አይደለም እያሉ ከማጽናናት ቦዝነው አያውቁም። ሐዘን ባቆሰለው አንጀታቸው እውነተኛ ልጃቸውን እየተመለከቱ እስትንፋሱ በመኖሩ ብቻ ይጀግናሉ። ጀሚል በወንድሙ ሞት የእናቱ ልብ እንደተሰበረ ያውቃል። እሱ ቢድን እንኳ ከተዘጋጀለት ወጥመድ የማምለጡ ነገር እጅግ ተወሳስቦበታል። ከተጋደመበት አልጋ ላይ ሆኖ ስለ ወንድሙ አሟሟት ጠየቃቸው። አይ ሕግ የሌለበት ሀገር ይኸው የልጄ ደም ብለው ሳይጨርሱት እንባቸው ቀደማቸው። ማለት የገደለው ልጅ አልተያዘም ነው የምትይው? ዋና ተጠርጣሪ ያሉትማ በማረሚያ ቤት እየቀለቡት ነው። አይ ድሌ፣ ወይኔ ልጄ። በቃ ዝም ብለሽ አታልቅሺ። ቆይ ማንሴ ነው የሚባለው ልጁ? ማን ነበር ያሉኝ? ሳሙኤል። ማን ነበር? አዎ ሳሙኤል ኃይሉ ያሉኝ መሰለኝ። አሁን የት ነው ያለው ታዲያ? እዚያ ፖሊስ ጣቢያ መሰለኝ። ታዩ፣ እሱ ችግር የለውም። አሁን የምልሽን ስሚኝ። ምንድነው ደግሞ ልጄ? አሉ እንባቸውን እየጠረጉ። አሁን ቤት ሄጂና የቆጡ ኮርኒስ ስር እቃ አለልሽ፣ አንስተሽ ደብቂው። ምን አይነት እቃ? አበው አዳምጪኝ፣ በቃ ደብቂው። ይህን ግን ካላደረግሽ ሕይወት አደጋ ላይ ነው። አፈር በወንኩት ወይኔ ልጄን እያሉ ሲርበተበቱ፣ አንቺ ኧረ እንዳታስበይኝ እያለ በእጅ ጫፍ ሸርተት አድርጎ ጨመቅ አደረጋቸው። አንቺ ሴትዮ፣ ኧረ እየከለሙን ነው አለ። እሺ አሁን ምንድን ነው አድርግ የምትለኝ? ጥያቄ አታብዥብኝ። ቤት ውስጥ ባለፈው ያሰራሁት ኮሜዲኖ ግርጌ ውስጥ በውስጥ በኩል ከፍተሽ በጥቁር ፌስታል የተጠቀለለ ብር አለ። 25,000 ብር ነው። አላሁ አክበር! 25,000 ብር! አንቺ ኧረ እንዳታስበይኝ። ሰርቀህ ነው ይህን ያህል ገንዘብ ያስቀመጥከው? ጀሚል መውጫ ቀዳዳ ሲያጣ ሌላ ውሸት መደርደር ጀመረ። እስከ ዛሬ ድረስ እኔና ወንድሜ ሰርተን ያጠራቀምነው ነው። ምን ሰርታችሁ ነው ይህን ያህል?
እስር ቤት እንድትበሰብሽ ነው እንደ የምትፈልጊው? ኧረ አላህ አያደርገውም ልጄ። ያልኩሽን አድርጌ ይህንን ብር። ይህም ብር ቢያዩ ሰረቀ እንጂ ሰርቶ ነው አይሉም። ሌላው ደግሞ እነ ተማም ሱቅ ያስቀመጥኩት ስልክ አለ። ከፍተህ ስጠኝ በይውና ተቀበዩ። በሱ ስልክ ይደውልልሻል። የማውቀው ጓደኛዬ ነው፣ ጠበቃ ነው። ሁሉንም ነገር አስረጅው፣ ምንም ሳትደብቂ ንገሪው። አንድ መፍትሄ ላይ እንደርሳለን። እሺ ልጄ፣ እንግዲህ አላህ ያውቃል። በይ አሁን እንዳታስፎግሪ፣ አሁን በሙድ ንኪው። ወይዘሮ ሸምሲያ ጠበቃ ጓደኛ አለኝ የሚለውን ንግግሩን ቀልባቸውን ገዝቶት የብሩን ደብቄው ስለተባሉ ዕቃ ትኩረታቸውን አጥተው በፍጥነት ሆስፒታሉን ለቀው ወደ ቤት በጥድፊያ መሄድ ጀመሩ። ለጉድ የተፈጠረው ጉድ መቼ ያልቅና